ዌልካም ቱ ማይ ቦክሲንግ ጆርኒ። ዛሬ ደግሞ እስኪ ቀለል ያለ ነገር ከባለፈው የሚቀጥል ክላስ ይኖራል። ከታተሉን ይላል። አይዟችሁ በርቱ በርቱ ይልና ይጀምራል ነው ምለማን። እሺ ከባለፈው ክላስ ተጨማሪ ነገር ይቻት ወደዚህ ያረጋለሁ፣ እጄን ዘረጋለሁ። ይሄው እዚህ ጋር ይሄን ሰርተናል። ከዛ ወደፊት መሄድ ሰርተናል። ወደኋላ ወደ ግራ ወደ ቀኝችን ሰርተናል። አንድን ሰርቻለሁ፣ ሁለትን ሰርቻለሁ፣ 3 4 እዚህ ጋር ነው ያቆምኩት። ስለዚህ ከዚህ እንቀጥላለን ማለት ነው። 6 ዱላ አሉ ብያለሁ። ዋና የሚባሉት መሰረታዊ 6 ዱላዎች ናቸው። ከስድስቱ ዛሬ ሁለቱን እንጨምራለን ማለት ነው። አንድ ይሄ ነው፣ 2 3 4 አምስተኛ ዱላዬ ቻት አፐርከት ቻት ስድስተኛ ዱላዬ። ይሄኛው 5 ቁጥር ነው፣ ይሄኛው 6 ቁጥር ነው። ያው ከዚህ በኋላ በሚቀጥሉት ያው ግራ እንዳንጋባ ስማቸው በቁጥር ስለሚሆን ችግር የለውም። 5 6 5 6 ይሄ ሂፔ በደንብ መዞር አለበት። ይሄ እዚህ ጋር መዞር አለበት፣ ይሄኛው በደንብ መዞር አለበት። ቻት 5 6 5 6 ይሄ ካልመጣልኝ መጀመሪያ እንዲመጣልኝ ቤዚክ ነገር ቻት ጉልበቴን ተች አደርጋለሁ። እይታዬ ፊት ለፊት ነው። ከዛ አነሳለሁ። ተች 1 ተች 2 ተች 3 ተች 4 ባልሰራው ደግሞ ይሄው ተች 1 ተች 2 ተች 3 ተች 4 እነዚህም በደንብ መስራት ይችላሉ። በተቃራኒ እጄ ተቃራኒ ጉልበቴ ነካለው። ከዛ አነሳለሁ። ተቃራኒ ማንሳት። እነዚህ በጣም ቤስት ናቸው ለአፐርከትና ሁክ ለምንለው። ለ3 እና ለ4ም ተመሳሳይ ነው የሚሆነው። ተች ፓም ተች ፓም ተች ፓም፣ ወይም በዚህኛው ተች ፓም ተች ፓም ተች ፓም። በእነዚህ መልኩ መስራት ይችላሉ። ከዛ በኋላ ቤስት ሲሆን ቻት ቀለል አድርጊ ሳፕ ልጥፍ እንደዚህ ያረጋታለሁ። ስክት አፕ ስክት አፕ ስክት፣ በዚህ መልኩ ሰራዋለሁ ማለት ነው። ቻት እዚህ ነው ያለው። 6 ዱላዎችን በደንብ አድርገን ሰርተናል ማለት ነው። እዚህ ጋር አለው 1 2 3 4 5 6 1 2 3 4 5 6 እነዚህ ቤዚክ የሚባሉ መሰረታዊ የቦክስ ስንዘራዎች ናቸው። ከነዚህ ከስድስቱ አይወጣም። እነዚህ ላይ ኦቨርሃንድ እና የሚባሉ የተወሰኑ የሚጨማመሩ ይኖራሉ፣ ግን ከነዚህ መሰረት አይወጣም። ስለዚህ እነዚህን የምንሰራ ይሆናል ማለት ነው። አሁን እንደ ጀማሪ ወይም ደግሞ አሴ ቢግነርስ 6 ዱላዎችን በደንብ አድርገን አውቀናል ማለት ነው። 1 2 3 4 5 እና 6 የመጀመሪያዎቹ 1 እና 2 ፊት ለፊት በቃ ስትሬት የምንላቸው ፊት ለፊት የሚሰነዘሩ ናቸው። እዚህ ጋር አለው ፊት ለፊት ሰነዝራሉ። በጣም የሚከብደኝ ከሆነ 3 ዱላዎች አሉ። 3 ጥንድ ወይም 6 ወይም ደግሞ 3 ጥንድ ዱላዎች ማለት ነው። የመጀመሪያዎቹ ፊት ለፊት መሰንዘር ናቸው። ሁለተኞቹ ደግሞ ወደ ጎን መሰንዘር ነው። የመጨረሻው ደግሞ ወደ ሰማይ ወይም ደግሞ ሽቅብ መሰንዘር ነው ማለት ነው። በዚህ መልኩ ስለዚህ እነዚህን ኮምባይን እያደረገን ብዙ ኮምቢኔሽኖች አሉት። ቦክስ 27 ኮምቦዎች አሉት። 27 ኮምባይን የሆኑ ዱላዎች አሉ። ያው አንድ ላይ በስፖርት ቤት ውስጥ የሚሰጡ ማለት ነው። ከ27ቱ ዛሬ የተወሰኑትን እናያለን። የመጀመሪያው ያው ቦክስ ስታንስ ነኝ። ያው ጋርድ ፖዚሽን ያለው ያው እዚህ ጋር የመጀመሪያው 1 ቁጥር ነው። ከዛ 2 ቁጥር ነው። ከዛ ራሱ 1 ነው። 1 2 1 እዚህ ጋር አለው 1 2 1። አስፈላጊ ከሆነ ቁጥሩን አስቀምጥላችኋለሁ ለመስራት እንዲመች። 1 2 1 እንደ ንባብ ነገር ነው። ምሳሌ አሁን አበበ በሶ በላ ብዬ ሳነብ አንድ ላይ ነው፣ ግን አበበ እያልኩ ደግሞ እንትን ካልኩት ለብቻው ነጣጣልኩት ማለት ነው። ያ ማለት 1 2 1 ይሄ ነጣጥየው ነው። 1 2 1 ሲሆን ደግሞ ያው
አንድ ላይ ሳረገው ለየብቻ ሲሆን 1 2 1 እሺ 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 ሶ አሁን የምፈልገው ምንድነው 1 2 1 የተያያዘ ማለት ነው ይሄ አንድ ነው ይሄው ይሄ 1 2 1 እንለዋለን ይሄንን ረጅም ጊዜ በደንብ የድካም ስሜት እስከሚሰማኝ ድረስ በደንብ አድርጌ መስራት አለብኝ ሶ ይሄን ፐርፌክት ከሆነ በኋላ ወይም ደግሞ ይሄን ከቻልኩበት በኋላ ምን አደርጋለሁ 1 2 3 1 2 3 በቃ ይሄ በጣም ቤስት የሚባል ኮምቦ ነው ፊት ለፊት አጠቃው ከዛ ወደ ጎን አደርጋለሁ 1 2 3 ሶ ኮምቦ የሚሆነው ምንድነው 1 2 3 1 2 3 1 2 3 that means 1 2 3 1 2 3 1 2 3 ያው እዚህ ጋር ነው ያለው ሆፕ አንድ ሁለት ሶስት የምንለው ደግሞ ይሄ ሌላ ደግሞ ተጨማሪ አንድ ይኖራል መጀመሪያ 1 2 1 ሰራው 1 2 1 ከዛ ሁለተኛ የሰራውት 1 2 3 የመጨረሻው ደግሞ ሶስተኛ በዛሬው ቪዲዮ ላይ የመጨረሻው ኮምቢኔሽን ደግሞ የሚሆነው እዚህ ጋር አለው 1 2 5 1 2 5 1 2 5 1 2 5 በጣም ቀላል ነው 1 2 ወደ ሰማይ ግራ ቀኝ ግራ ሆፕ 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 በቃ ያው እዚህ ጋር አንድ ቁጥር ሲሄድ ይሄኛው ፊቴ ላይ ነው የምሸፍነው ይሄኛው እንደዚህ ክፍት አይልም እንደዚህ አይሆንም ሶ አንድ ሲሄድ ይሄኛው ይለጠፋል ቀኝ እጄ እዚህ ጋር ፊቴን ይሸፍናል ሀብስ ሁለት ሲሄድ ተመሳሳይ ነው 5 ሲሄድ ተመሳሳይ አንደኛው እጅ ሲሄድ አንደኛው ይጠብቃል ማለት ነው በጣም ቀላል ነው ሶ በዚህ መልኩ እንሰራለን ሶስት ኮምቢኔሽን ሰጥቻለሁ 1 2 1 1 2 3 እና 1 2 5 ስለዚህ እነዚህን ፐርፌክት አድርጋችሁ ስሯቸው አይ ቲንክ ከ30 እስከ 40 ደቂቃ ባለው ድረስ በቂ ነው እንደዚህ ከተንቀሳቀሳችሁት ከዛ ፑሽ አፕ ማክሲመም 30 40 ፑሽ አፕ ሴት አፕም እንደዚህ ተመሳሳይ ለሆዳችን አስፈላጊ ስለሆነ ፑሽ አፕም ኮምፓውንድ ኤክሰርሳይዝ ነው ከዛ የተወሰነ ስኳት ታደርጉበታላችሁ ቀጣይ እንገናኛለን ፓም